ሰላም የሀገሬ ልጆች፣ ዛሬም እንደዚሁ አንድ ፓተርን አሳያችኋለሁ። ካፕል አክሽንስ ሁለት የተለያዩ ድርጊቶች በአፋን ኦሮሞ በሌላ መልኩ እንዴት እንደሚገለጹ ነው ላሳያችሁ የምፈልገው። እንግዲህ በዕለት ተዕለት ተግባቦት ውስጥ ልንጠቀምባቸው የምንችላቸው አይነት አገላለጾች ናቸው። ለዛ ነው ይሄንን ስላይድ ያዘጋጁላችሁ። ካፕል አክሽንስ ቱ እንግዲህ ባለፈው ትምህርታችን እየሮጠ መጣ፣ እየሮጥኩ መጣው፣ እንደዚህ አይነት አገላለጾች እንግዲህ መሮጥና መምጣት ሁለት ድርጊቶች ናቸው። እሱ የሚገለጽበትን አግባብ ተመልክተናል። በዛሬው ዕለት ደግሞ ይሄን እናያለን። የሚከተሉት ምሳሌዎች ተመልከቱና አካሄዱን ተመልከቱ እስኪ። በአፋን ኦሮሞ እንዴት እንደሚባሉ እናያለን። በዛ ውስጥ አካሄዱን ሪኮግናይዝ እናደርጋለን። ፓተሩን በፎርሙላ እናስቀምጣለን። ይዞ መሄድ እንግዲህ ሁለት ድርጊቶች ናቸው። መያዝ አለ፣ መሄድ አለ። ጠብቆ ማቆየት፣ ሰርቶ መለወጥ፣ ዋሽቶ ማስታረቅ በአፋን ኦሮሞ እንዴት የሚባሉ ይመስላችኋል? 2 ሰከንድ ማሰብ ብቻ። እሺ መልሱን አብረን እንየው። ይዞ መሄድ ቀበተኒ አዴሙ ነው የሚባለው። ጠብቆ ማቆየት ኤገኒ ቱርሱ ይሆናል። ሰርቶ መለወጥ ሆጄተኒ ጅጅረሙ ይሆናል። ዋሽቶ ማስታረቅ ሶበኒ አራርሱ ይሆናል ማለት ነው። አሁን እንድትይዙ የምፈልገው በአማርኛ ይዞ መሄድ፣ ጠብቆ ማቆየት፣ ሰርቶ መለወጥ፣ ዋሽቶ ማስታረቅ ያው ሁለት ድርጊት ነው ያለው። መያዝ፣ መሄድ፣ መጠበቅ፣ ማቆየት፣ መስራት፣ መለወጥ፣ መዋሸት እና ማስታረቅ። እንግዲህ በአማርኛው ይዞ፣ ጠብቆ፣ ሰርቶ፣ ዋሽቶ ነው የመጀመሪያውን እንድታዩ ነው የምፈልገው እና በአማርኛው ኦ የሚል ድምጽ አለው በውስጡ። ይዞ፣ ጠብቆ፣ ሰርቶ፣ ዋሽቶ። ያው አናባቢው መጨረሻ ላይ በአማርኛ አናባቢ አለ፣ ግን የአማርኛ አናባቢ ስለማይጻፍ ነው። በእነዚህ ቃላት ውስጥ ሰባተኛው ፊደል ነው ጥቅም ላይ እየዋለ ያለው እና ያ የሚያሳየው ደግሞ ኦ የሚል አናባቢ በውስጡ አለው ማለት ነው። ይዞ፣ ጠብቆ፣ ሰርቶ፣ ዋሽቶ። የአፋን ኦሮሞ ደግሞ ተመልከቱት። ቀበተኒ፣ ኤገኒ፣ ሆጄተኒ፣ ሶበኒ ሁሉም እኔ ብለው ነው የሚጨርሱት። እንግዲህ እዚህ በሰማያዊ የተጻፈውን ፓተርን ታስተውላላችሁ ማለት ነው። ስለዚህ ይዞ መሄድ ቀበተኒ አዴሙ፣ ጠብቆ ማቆየት ኤገኒ ቱርሱ፣ ሰርቶ መለወጥ ሆጄተኒ ጅጅረሙ፣ ዋሽቶ ማስታረቅ ሶበኒ አራርሱ። እንግዲህ ሁለቱም ቀበተኒ ቀበቹ ነው፣ ኤገኒ ኤጉ ከሚለው ነው፣ ሆጄተኒ ሆጀቹ ከሚለው ነው፣ ሶበኒ ሶቡ ከሚለው ነው። ስለዚህ ቀበቹ፣ ኤጉ፣ ሆጀቹ፣ ሶቡ እና ከዛ ቀጥሎ ደግሞ አዴሙ፣ ቱርሱ፣ ጅጅረሙ፣ አራርሱ ሩት ቨርቦች ናቸው። እንደ ሰከንድ አክሽን ሩት ቨርቡ እንዳለ ነው የምንጠቀምበት። አዴሙ ሩት ቨርቡ እንዳለ የተቀመጠው፣ ቱርሱ ሩት ቨርቡ እንዳለ የተቀመጠው፣ ጅጅረሙ እንዳለ ነው ሩት ቨርቡ የተቀመጠው፣ አራርሱም እንደዛው። እንግዲህ ትርጉሞቸውን በዛው ልንገራችሁ፣ ያው ቃል መያዛችሁ መያዝ ስላለባችሁ። ቀበቹ መያዝ ነው፣ አዴሙ መሄድ ነው፣ ኤጉ መጠበቅ ነው፣ ቱርሱ ማቆየት ነው፣ ሆጀቹ መስራት ነው፣ ጅጅረሙ መለወጥ ነው። ጅጅሩ እንግዲህ መለወጥ ነው፣ መለወጥ ፓሲቭ ሲሆን ጅጅረሙ መለወጥ ይሆናል ማለት ነው። ሶቡ መዋሸት ነው፣ አራርሱ ማስታረቅ ነው። እሺ all such coupled actions in አፋን ኦሮሞ are formulated as follows በምሳሌ ያየናቸው ማለት ነው። እንግዲህ for any አፋን ኦሮሞ root verb ጋዙ change the last vowel u to any for the first action it becomes ጋዘኒ ይሆናል ማለት ነው። ከዛ take a second root verb ጋዙ as it is እንዳለ ማለት ነው። ስለዚህ ፎርሙላው ጋዘኒ ጋዙ ይሆናል ማለት ነው። ጋዙ እንግዲህ ሩት ቨርብስ ናቸው ሁለቱም፣ ጂ ፕራይምም ጂም የተጠቀሱት ሩት ቨርብስ ናቸው። ምሳሌ እንመልከት። ዱካሰኒ አጄይሱ ተኩሶ መግደል። እንግዲህ ዱካሱ ነው ግሱ። ዱካሱ ላስት ቫውሎቹን ኡን ወደ እኔ ስንቀይረው ዱካሰኒ ተኩሶ ይሆናል ማለት ነው። አጄይሱ መግደል ነው እንዳለ ነው የተቀመጠው። አጄሰኒ ፈይሱ ገሎ ማዳን። አጄሱ መግደል ነው፣ ኡን ወደ እኔ ስንቀይረው አጄሰኒ ይሆናል ማለት ነው። ፈይሱ ማዳን ነው፣ አጄሰኒ ፈይሱ ገሎ ማዳን ይሆናል።
ዳህኒ ኡንገቹ ወልዶ መሳም ደሁ መውለድ ነው እንግዲህ ኡን ወደ እኒ ስንቀይረው ዳህኒ ወልዶ ማለት ነው ኡንገቹ መሳም ጭንቁርፋ መኒ ጅራቹ ተጨቁኖ መኖር እንግዲህ ጭንቁርሱ መጨቆን ነው ጭንቁርፋሙ መጨቆን ነው ጭንቁርፋሙ መጨቆን ነው ጭንቁርፋሙ ውስጥ ላስት ባውሉን ኡን ወደ እኒ ስንቀይረው ጭንቁርፋ መኒ ተጨቁኖ ማለት ነው ጅራቹ መኖር ነው ተጨቁኖ መኖር ዱቢሰኒ ሁበቹ አንብቦ መረዳት ዱቢሱ ነው ግስቱ ዱቢሰኒ በሚለው ውስጥ ኡን ወደ እኒ ስንቀይረው ዱቢሰኒ ይሆናል ዱቢሰኒ አንብቦ ማለት ነው ሁበቹ መገንዘብ ነው ዳከኒ ጨኡ ዋኝቶ መሻገር ዳኩ መዋኘት ነው ኡን ወደ እኒ ስንቀይረው ያው ዳከኒ ይሆናል ጨኡ መሻገር ነው እንዳለ ነው ሩቱሩን ሌላ ምሳሌ ነው እንግዲህ as a rule if the last consonant z of the verb for the first action ends with ch change it to t to a for gochu and jechu ይሄ ምንድነው እንግዲህ ጋዘኒ ጋዙ ብለን ያየነው እና last consonant of the root verbs z ነው z እንዳለ እኔ እንጨምራለን ነው if ch is ማነው last consonant z is ch ን መጀመሪያ ወደ ቲ እንቀይራለን ከዛ ወደ እኔ ላስት ባውሉን እንቀይራለን ማለት ነው ለጎቹና ለጀቹ ብቻ ወደ ቲ ሳይሆን ወደ ጣ እንቀይራለን ስለዚህ ጎደኒ ይሆናል ለጎቹ ጄደኒ ይሆናል ለጀቹ ማለት ነው ለሌሎቹ ግን ጋቸኒ ሳይሆን ጋተኒ እንላለን ማለት ነው ch ብሎ የሚጨርሱ ከሆነ ለምሳሌ ባቹ መሸከም ነው ተሸክሞ መሄድ ለማለት እንግዲህ የምትጠብቁት ባቸኒ ዴሙ ነው እንደዛ ሳይሆን ችን ወደ ቲ ተቀይሩና ባተኒ ዴሙ ተሸክሞ መሄድ ይሆናል ማለት ነው ኛቹ መብላት ነው ኛተኒ ኡጉ በልቶ መጠጣት አርገቹ ማግኘት ነው አርገቸኒ ሳይሆን አርገተኒ ነው የሚሆነው አርገተኒ ጠቡ አግኝቶ ማጣት ጠቡ ማጣት ነው ጎቹ ማድረግ ነው ጎደኒ አገርሲሱ አድርጎ ማሳየት ጀቹ ማለት ነው ጄደኒ ሂሙ ብሎ መናገር ይሆናል ማለት ነው እሺ ምሳሌዎች ነኝ ሆጄተኒ ቀርሺ አርገቹን ጋሪዳ ሰርቶ ገንዘብ ማግኘት ጥሩ ነው ሆጄተኒ እንግዲህ ሆጄቹ ችን ወደ ቲ ቀየር ነው ሆጄተኒ ይሆናል ማለት ነው ሆጄተኒ ቀርሺ አርገቹን ጋሪዳ አርገቹ ማግኘት ነው ጋሪ ያው መልካም ማለት ነው ቀርሺ ብር ማለት ነው ዱበተኒ አመንሲሱን ኦጉማ ጉዳዳ ተናግሮ ማሳመን ትልቅ ክህሎት ነው ዱበተኒ አመንሲሱ ማሳመን ነው ያው ዱበቹ ነው ዱበተኒ ይሆናል ማለት ነው ያው ch ነው የሚጨርሰው ch ብሎ ነው ችን ወደ ቲ እንቀይረዋለን ዱበተኒ ይሆናል ሐሬፍ ባተኒ ዴሙ ሆጂ ሼቲ ተሸክሞ መሄድ ለሃያ ስራው ነው እንግዲህ ባተኒ ዴሙ አይተነዋል ባቹ ነው ግሱ ch ስንቀይረው ቲ ይሆናል ባተኒ ተሸክሞ ዴሙ መሄድ ኛተኒ ኡጉን ፈያፍ ደንሳዳ በልቶ መጠጣት ለጤና ጥሩ ነው ኛተኒ ኡጉን ኛቹ ነው ያው እንግዲህ ችን ስንቀይረው ኛተኒ ይሆናል ኡጉ መጠጣት ነው ደርገጎኒ ሆጄተኒ ጅጅረሙ ፍተታፊ ጎቹን ቀቡ ወጣቶች ሰርቶ ለመለወጥ ጥረት ማድረግ አለባቸው እንግዲህ ምክሩን ሳይሆን ፓተርኑን ተመልከቱ የኢትዮጵያ ልጆች ደርገጎ ወጣት ነው ደርገጎኒ ወጣቶች ሆጄተኒ ሰርቶ ጅጅረሙፍ ለመለወጥ ተታፊ ጥረት ጎቹ ማድረግ ነው ጎቹ ቀቡ ማድረግ አለባቸው ማለት ነው ግዴታ ነው የሚያሳየው ጎደኒ አገርሲሱን ዱበቹ ራጫላ አድርጎ ማሳየት ከመናገር ይበልጣል እንግዲህ ጎቹ ነው ግሱ እንግዲህ በተነጋገርነው መሰረት ለጎቹ ችን ወደ ጣን ቀይራለን ዜን ወደ እኒ ቀይራለን ላስባውልን ጎደኒ ይሆናል ጎደኒ አገርሲሱን ዱበቹ ራጫላ አድርጎ ማሳየት ከመናገር ይበልጣል ይሆናል ማለት